ዮኒ ማኛና የሚባሉ ወንድሞች ጋር አለመግባት ይሻላል መሰለኝ። እኔ ምሬን ነው አምላክ ህይወቴ ውስጥ ብዙ ነገር ቀይራልኛለች። በሃይማኖታችሁ አትፈሩ፣ በማተባችሁ አትፈሩ። ሰው 24 ሰዓት ማርያም 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 መቤታችንን የማይወድ ሰይጣን ብቻ ነው። ዘመዶች ስትቆሩ ይሄን እንድታስቡት እውነቴን ነው። እውነተኛ ሰላም ያለው ከቤት ነው። እውነተኛ ሰላም የተወደዳችሁ የባሮስቲ ቤተሰቦች ሁላችሁም በያላችሁበት ሰላማችሁ ብዝት ይበልኝ። ዛሬም እንደተለመደው አዳዲስ መረጃዎችን ይዤላችሁ መጥቻለሁ። ሁላችሁም ቪዲዮን ከመጀመራችሁ በፊት የላይክ ምልክቱን መጫን እንዳይረሳ። ለዚህ ቻናል አዲስ ሆናችሁ ደግሞ ሰብስክራይብ በማድረግ ቤተሰብ ይሁኑ። ዛሬ 21 ናት፣ እመቤታችን ናት። ሁላችሁም እንኳን ለእመቤታችን ወራዊ ክብረ በዓል በሰላም አደረሳችሁ አደረሰን። ዛሬም እንደተለመደው አዳዲስ መረጃዎችን ይዤላችሁ መጥቻለሁ። ወንድማችን አኬ ስለ ዮኒ ማኛ የተናገረው አንድ መረጃ አለ። እሱ መረጃ ማስመለከታችሁ ነው የሚሆነው። ሁላችሁም እስከ ቪዲዮ መጨረሻ አብራችሁን ቆዩ። ሰው 24 ሰዓት ማርያም 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 እመቤታችን ወላዲተ አምላክ ሲል ውሎ ቢያድር ሃይማኖትን ይገልጣል እንጂ ሃይማኖትን አይሸፍንም። እመቤታችን እንዲሁ ይገርመኛል። የመጸወተ የዘከረ የተራቆተውን ያለበሰ የተራበውን ያበላ እንዲህ ያላለችና በስም ያዘነውን ያረጋጋውን ማረልኝ አለች። በስም ያዘነውን ያረጋጋ ማለት አይዞህ ማርያምን ያህል እናት እያለች ብሎ ያጽናናውን ማለት ነው። ድንግል ማርያም አለችልህ ያለውንም ቢሆን እባክህ አጽናናልኝ። እውነት ነው። እሷ አለችላችሁ ከማለት በላይ ምን ማጽናናት አለ? ምን ገንዘብ አለ? ምን ትርፍ አለ? ጸጋን የተመላችውን ከመስጠት በላይ ምን ጸጋ ይኖራል ብላችሁ? የጸጋ ግምጃ ቤት እሷ አይደለች? መዝገበ መድኃኒት፣ መዝገበ ረድኤት፣ መዝገበ ጸጋ፣ መዝገበ ፈውስ እሷ እኮ ናት። መዝገበ ትንሣኤ፣ መዝገበ ቁርባን ማርያም እኮ ናት። እሷ አለችልህ፣ እሷ አለችልሽ፣ እሷ አለችላችሁ ከማለት በላይ ምን ማጽናናት ይኖራል? በእናቱ እንዲያጽናናን እግዚአብሔር ቅዱስ ፈቃዱ ይሁንልን። ስለዚህ ሐዘናችን የተሻረባት የሐዘናችን ምንጭ ልብስ አጣን ብለን አናዝን። ቅድም እንደነገርኳችሁ ክርስቶስን ለብሰን የለምን? ይርበናል ብለን አናዝን። ልጇን አብልታን የለምን? ስደተኞችን ብለን አናዝን። ርስት ከፍታልን የለምን? ተረገምን ብለን አናዝን። በረከትን ሰጥታን የለምን? እንሞታለን ብለን አንፈራ። ትንሣኤን ወልዳልን የለምን? ግድያን አንፈራ። ሕይወትን ወልዳልን የለምን? ህመምን አንፈራው። ፈውስን ወልዳልን የለምን? ምን እንሆናለን እሷ እያለችን? እኔ አባ ጊዮርጊስ ነው ድንግል ማርያም እኔ አለ ባንቺ የምተማመነው በውቅያኖስና በጠፈር መካከል ካለው አድማስ ደንጊያ ከተጠጋ ሰው በላይ ያንቺን መጠጊያነት እመካበታለሁ። ለምን? ካንቺ የተወለደው ለዳንኤል አናብስት ያሰገደ፣ ለሰለስቱ ደቂቅ እሳት ያጠፋ፣ ለዳዊት ጠላት ያጠፋ፣ ለእስራኤል ባህር የከፈለ ነውና ምኑን እፈራዋለሁ? አውሬ እንዳያስፈራኝ የአናብስቱ ጌታ፣ እሳትን አልፈራ የእሳቱ ጌታ፣ ባህርን አልፈራት የባህር ፈጣሪ ካንቺ ማህፀን ተገኝቶልኝ ምን አይቼ ደነግጣለሁ ብሎ ይነገራል። ከማርያም የበለጠ በመቼ። ስለዚህ አለ ሰማይ መጅ ቢሆን ምድር ወፍጮ ብትሆን መካከል ላይ አጣብቀው ቢፈጩኝ አንቺ ካለሽልኝ ምንም አልሆንም። እንደ ኖህ ዘመን የሰማይ መስኮት ተከፍቶ የንፍር ውሃ ቢብዘን መሬትም የፈላ ውሃ ብታወጣ አንቺ መርከብ ከሆንሽኝ ይሻገረዋለሁ ብሎ ይነገራል። ለመምህራችን አባ ገብረ ኪዳን ቃለ ሕይወት ያሰማልን። አንድ እህታችን ደግሞ ስለ እመቤታችን ድንቅ ምስክር ተናግራለችና እሱን ቪዲዮ ተመልክተን እንመለስ። እኔ ምሬን ነው አምላክ ህይወቴ ውስጥ ብዙ ነገር ቀይራልኛለች። ሂዱ ብትሽሉ እዚህ አዲስ አበባ ያላችሁ ሰዎች ሂዱ በማርያም ሂዱ። ሰሚነሽ ሂዱ። ኪዳነ ምህረት ደብረ ብርሃን ነው፣ ቅርብ ነው። ሂዱ በማርያም ሂዱ። የታመማችሁ ሂዱ፣ የተቸገራችሁ ሂዱ፣ ትዳር ያጣችሁ ሂዱ፣ ልጅ ያጣችሁ ሂዱ። በቃ ሰሚነሽ ኪዳነ ምህረት ታደርጋለች። ሂዱ፣ ደጇ ለምኗት። እባካችሁ ሂዱ፣ ማርያምን ሂዱ፣ ይደረግላችኋል። እኔ የማለቅሰው እንባ የደስታ እንባ ነው። ህይወቴን ቀይራልኛለች። ማንም ባልነበረኝ ሰዓት ከጎኔ ነበረች። ባጣሁበት ሰዓት ነበረች። ታመሜ በወደኩ ሰዓት ነበረች። ታመሜ የሚጠይቀኝ ሰዓት ነበረች። ህይወቴ ጫፍ ላይ ደርሳ ማምላክ ነበረች። በአንድ ለእህታችን የደረሰች ማምላክ ወላዲት አምላክ ለኛም በመንገዳችን በሐዘናችን ሁሉ ትቅደምልን። ወግቢያችን ላይ እንደነገርኳችሁ ወንድማችን አኬ ስለ ዮኒ ማኛ አንድ መረጃ አስተላልፏል ብያችሁ ነበረ። እሱ መረጃ እንመልከት። ግን እኔ ዝም ብዬ ሳስበው ጋይስ
አሁን በቃ እንደዚህ ዮኒ ማኛ ምናምን የሚባሉ ወንድሞች ጋር አለመግባት ይሻላል መሰለኝ። ጌታ ይርዳው ምናምን እሱንም ግን ክርስቲያን ወንድማችን አይደለም ምናምን ለማለትም አይደለም፣ ግን ለክፉም ለደጉም ይሁን አንዳንዴ በቃ ከእንደዚህ አይነት ጭቅጭቅ ካለበት ያለበት ቦታ ግን አለመግባት የሚሻል ይመስለኛል። አሜን። አንደኛ እናተርፍም፣ ሲቀጥል ደግሞ አሁን እንደዚህ አይነት ሰዎች አንዳንዴ የራሳቸው የሆነ ውስጣቸው ላይ ይዘውት የሚገቡት ነገር ስላለ ይገቡና የተወሰነ እንደዚህ ባያዝድ የሆኑ ምናምን ቤተክርስቲያንን ሊያሰድቡ ይችላሉ። እና ከዚህ ሁሉ እንደዚህ አይነት ቦታዎች አለመሄድ የሚሻል ይመስለኛል። እንግዲህ መሄድ የፈለገ ችግር የለውም ቢሄድም፣ ያው አላዝም ታውቃላችሁ የማዘዝ መብቱ ስለሌለኝ፣ ግን ሳስበው አይነስ መዝሙሩን እንስማና መምህር ዲያቆን ሄኖክ ኃይሌ አትፍሩ ሲል አንድ ትምህርት አስተላልፏልና እስቲ እሱን ትምህርት ተከታትለን እንመለስ። ለብዙዎቻችን ይጠቅመናል። በሃይማኖታችሁ አትፈሩ፣ በማተባችሁ አትፈሩ። የምትሰሩበት ቦታ፣ የምትማሩበት ቦታ፣ የምትነግዱበት ቦታ ክርስትናችሁ እንዲታይ የማትፈልጉ ከሆነ ነጠላቸውን ጥፍጥፍ አድርገው እኮ ከቢሮ ሲወጡ ቤተክርስቲያን ነው የሚሄደው ለማለት የሚፈሩ ሴቶች አሉ። ቤተክርስቲያን ለመሳለም ጓደኞቹ ፊት የሚያፍር እኮ ጎረምሳል። ክርስቶስ በእኛ ሳያፍር አሁን እኛ በእሱ ልናፍር ነው? እንዳናፍር በሆነ እና እመቤታችንን የማይወድ ሰይጣን ብቻ ነው። እመቤታችንን የማይወድ ሰይጣን ብቻ ነው። ሰይጣን ብቻ አይወዳትም። ሰይጣን አያከብራትም። ሰይጣን አያመሰግናትም፣ አያድሳትም። ምክንያቱም የእርሱን ሥራ ያፈረሰውን አካላዊ ቃል እግዚአብሔር ወልድ አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስን ወልዳ ስለሰጠችን አይወዳትም በፍጹም። የእርሱም ማደሪያዎች አይወዷትም። እስቲ በሉ የዲያብሎስን ሥራ እንዲያፈርስ ብሉ የእግዚአብሔር ልጅ ተገለጠ። አንደኛ ዮሐንስ ምዕራፍ 3 ቁጥር 8 የማንን ሥራ ሊያፈርስ? በደንብ በሉ የማንን ሥራ እንዲያፈርስ? የዲያብሎስን ሥራ እንዲያፈርስ የእግዚአብሔር ልጅ ምን አለ? ተገለጠ። ከማ ተወልዶ? ትጠራጠራላችሁ? ከማ ተወልዶ? ከቅድስተ ቅዱሳን ከድንግል ማርያም ተወልዶ ሥራውን አፈረሰበት። የዲያብሎስ ሥራ ሐሰት ነው፣ አፈረሰበት። ኃጢአት ነው፣ አፈረሰበት። ሞት ነው፣ አፈረሰበት። የዲያብሎስን ሥራ እንዲያፈርስ የእግዚአብሔር ልጅ ምን አለ? ተገለጠ። ስለዚህ ሥራውን ያፈረሰው ከቅድስተ ቅዱሳን ከድንግል ማርያም የተወለደው አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ ስለሆነ ሰይጣን መቼም ሊወዳት አይችልም። ትልቁ ነጥብ ይሄ ነው ወገኖች፣ ሌላ ምንም ምክንያት። ቅዱስ ቁርባን ስንቀበል ይህን እናስብ። ዘመዶች ስትቆሩ ይህን እንድታስቡት። እውነቴን ነው። በዚህ ስጋ እኮ ነው ትፍ አለና ከዚህ ስጋ ከምራቁ ትፍ ብሎ እውሩን አይኑን ቀባና ሂድ አይኑ በራለት። ይሄ ስጋ እኮ ነው እንዲህ ያለውን እጅ ዘርጋው እጅን መዘርጋት የ38ቱን በሽታ ይሄ ስጋ እኮ ነው። ተነስ አልጋን ተሸከም ብድግ። ይሄ ስጋ እኮ ነው የምንቆርበው። ስትቆሩ ይሄ ሁሉ ጸጋ እንደምትቆርቡ ታውቃላችሁ። ይሄ ሁሉ ይዞ እኮ ነው ክርስቶስ ወደኛ የሚገባው። እንግዲህ ይሄን እድል ላይ የሰጠን እኔ እውነቴን ነው የምነግራችሁ ወገኖች፣ እኔው ክርስቶስ ሊመጣ ነው ብላችሁ እንድትፈሩ ሳይሆን ይሄ እድል ባካችሁ ያመልጣችሁ። ኋላ ግን ይሄ ስጋ የሚመጣ ሊፈርድብን ነው። አሁን ይሄን እድል ነው የሰጠን እንድንበላው እንድንጠጣው። እንደዚህ ያለ አባት እስኪ ፈልጉና አምጡ አለ እንዴ? የገዛ ስጋውን የሚያበላ የገዛ ደሙን አጠጥቶ የሚያነጻ ወዴት አለ? ክርስቶስ ይሄ ስጋ ሁሉ ያደረገ ነው። ለመምህራችን ቃለ ሕይወት ያሰማልን። ለዛሬ ያስተምሩናል፣ ያነጋግሩናል ብዬ ይዤላችሁ የመጣኋቸው መረጃዎች እኛን ይመስላሉ። በሌላ መረጃ እስከምንገናኝ ቸር ቆዩልኝ። ለዚህ ቻናል አዲስ ሆናችሁ በድጋሚ ሰብስክራይብ በማድረግ ቤተሰቡ እውነተኛ ሰላም ያለው ከቤት ነው። እውነተኛ ሰላም